አዲስ ቪዲዮ ተከስቼላችኋለሁ። ዛሬ የምንመለከተው ባይት ትሬዲንግ ይባላል። በቀላሉ ካልኩሌት እያደረጋችሁ የምትሰሩት ወይም ደግሞ ትሬድ የምታደርጉበት ሲስተም ነው ማለት ነው። ስለዚህ በጣም አሪፍ ነው። እኔ ዲፖዚት እያደረኩኝ እንደዚህ ዊዝድሮ እያደረኩኝ ካሻውቱን አሳያችኋለሁ ማለት ነው። ስለዚህ ሁላችሁም የዚህ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ግሩፕም አለ። አሰራሩን በጣም ሲምፕል በሆነ ወይ ያሳያችኋለሁ። እሱን ካያችሁ በኋላ ሬጂስተር እንዴት እንደምታደርጉ ደግሞ መሀል ላይ ያሳያችኋለሁ። አሁን እንዴት እንደምንሰራ ላሳያችሁ። ፎር ኤግዛምፕል እዚህ ጋር ካልኩሌት ላይ ትገባላችሁ። እሱ ጋር ከገባችሁ በኋላ 1000 ነው የሚለው እዚህ ጋር 500 ታስገባላችሁ። ከዛ እንደምትመለከቱት እዚህ ጋር በስንት እንደምታባዙ እያንዳንዱን ነገር ያሳያችኋል። ወደ 8 የሚጠጋ ፔሪዮዶች አሉ። ሌላው ደግሞ እዚህ ጋር ስቴፕ ነው። 8 ስቴፖች አሉት ማለት ነው። አሁን ከፍ ብናደርገው የመጨረሻው ስቴፕ የሚሆነው 8 ነው ማለት ነው። በዚህ መሰረት ታደርጋላችሁ። አሁን በቀጥታ ይሄን የመጀመሪያው ኮፒ ያደርጓለሁ ማለት ነው። አንድ ብዬ ይዘውና ኮፒ ያደርጓለሁ። ባክ ብዬ መለስና BTC የሚል አለ። አንድ ጊዜ ክሊክ አደርግለታለሁ። ጎናው የሚል አለ። አሁን እዚህ ጋር ምሮ ብታስገቡት ማለት ነው። እዚህ ጋር ከመግባታችን በፊት ያስረዳችሁ ግሩፕ ላይ በየደቂቃው ፖስት ይደረጋል ማለት ነው። በዛ መሰረት ነው እኛ ትሬድ የምናደርገው። ኪሳራችን ይቀንስልናል። ሁለት ደግሞ በጣም ቀላል በሆነ ወይ ነው ገንዘብ ሜክ የምናደርገው ማለት ነው። እሺ ፋሚሊ የዚህን ግሩፕ እንግዲህ አስቀምጥላችኋለሁ ዲስክሪፕሽን ላይ። ከገባችሁ በኋላ ጆይን ተላላችሁ። ከታች እንደምትመለከቱ ጆይን ካላችሁ በኋላ ዳይሬክት በየደቂቃው ፖስት ይደረጋል። እዚህ ጋር እንመለስና እዚህ ካልኩሌተር ላይ ገብተን 500 እናደርጋለን። ከዛን የመጀመሪያው ምን ታደርጋላችሁ እዚህ ጋር ኮፒ ማድረግ ነው። ኮፒ ካደረግን በኋላ እንመለስና እዚህ BTC የሚል አለ። BTC ጋር እንገባለን። ሌላው ምን አለ ግሩፑ ላይ እንመለሳለን። ቢግ ይላል። ይሄ ደግሞ ቁጥር ቼክ ማድረግ አለባችሁ። 39 ነው ማለት ራሱ ነው። 39 ነው። እዚህ ጋር ቢግ እናደርግና ቀጥታ ትሬድ የሚል አለ። ከታች ትሬድ የሚለውን ነካለን ማለት ነው። ከዛን እዚህ ጋር ኮንፈርም ታደርጋላችሁ። እየቆጠረ ይገኛል። ስለዚህ ሳይጨርስ ቶሎ ኮንፈርም ታደርጉታላችሁ ማለት ነው። ፐርቼዝ ብሎኛል ማለት ነው። እንጠብቀዋለን። አግኝተናል ማለት ነው። አንጃችሁ አይደለ? ስለዚህ በጣም አሪፍ ነው። አሁንም ደግሞ እንቀጥላለን። የቱ ጋር እንሄዳለን ማለት ነው። ፋሚሊያንስ ይሄንን በስትክክል ካያችሁ በኋላ እንዴት ሬጂስተር እንደምታደርጉ አሁን አሳያችኋለሁ። ዊዝድሮ የሚያደርጉ ካሻውቱን ደግሞ የማሳያችሁ ይሆናል ማለት ነው። እሺ አሁን ደግሞ እንመለስና ሌላ ላሳያችሁ። ባክ እንበለው፣ ወደ ሆም እንመለስ። ከዛም በኋላ እዚህ ጋር ምን አለ ካልኩሌተር ውስጥ እንገባለን። ከዛን እዚህ ጋር ምን ታደርጋላችሁ 500 ማድረጋችሁ እንዳትረሱ። ሁልጊዜ 500 ታደርጋላችሁ። ቅድም ስንት ነው የሞከርነው? የአንድ ነው የሞከርነው አይደል? ይሄንን አሁን ደግሞ ቀጣይ የሁለተኛውን እንሞክራለን ማለት ነው። ሁለተኛው ጋር ዳይሬክት ምን ታደርጋላችሁ ማለት ነው። ይሄንን ኮፒ ታደርጋላችሁ። ባክ እንበለውና BTC ጋር እንሄዳለን። በጣም ሲምፕል ነው። ባይዘው ምንም የሚካበር ነገር የለው። ወደ እንበለውና ፔስት እናደርጋለን ማለት ነው። አሁን እንደምትመለከቱት ደቂቃ አልቆብናል። እንጠብቃለን ይሄኛውን እየጨረስ ማለት ነው። ከዛ ሁላችሁ ፋሚሊያንስ አዳዲስ ሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። የነኝን ሬጂስተር ማድረጊያውንና የሲግናል ግሩፑን ደግሞ ቀጥታ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ማግኘት ትችላላችሁ። አሁን እዚህ ጋር 42 ይለናል። ስለዚህ ወዴት እንሄዳለን? ወደ ግሩፑ እንመለሳለን። ኦኬ ግሩፑ ላይ ስንሄድ አሁንም 42 ይሄንን ቼክ ማድረጋችሁ እንዳትረሱ። 42 ነው ቢግ ነው የሚለኝ እዚህ ጋር ያያችሁ አይደል? ቢግ እንለዋለን ማለት ነው። ቢግ ካላችሁ በኋላ ትሬድ የሚል አለ። እሱን ትሬድ እንለዋለን። እዚህ ጋር ኮንፈርም ይጠይቀኛል። ኮንፈርም አድርግለታለሁ። ፐርቼዝ ሰክሰስፉልኛል ማለት ነው። መጠበቅ ነው። አሁን እዚህ ጋር ስናገኝ እዚህ ጋር እንደምትመለከቱት ወደ $1000 ደርሶልኛል። ፕላስ ያደርጋል ማለት ነው። ወደ $2 ምናምን ወሰደብኝ ማለት ነው። እኔ ካስገቡት ኦድ ጋር ልክ አይደለም ማለት ነው። እሺ አሁንም ደግሞ እንሞክራለን። ሆም ላይ እንሄዳለን። እዚህ ጋር ካልኩሌተር ጋር እንገባለን። 500 የሚለውን መጻፋችሁን አትርሱ። ሶስተኛውን ደግሞ እንሞክራለን ማለት ነው። ኮፒ እናደርጋለን። ባክ ብለን እንመለሳለን። ከዛን BTC ጋር እንገባለን። ደቂቃው ሳያልቅባችሁ በፊት ቶሎ ማድረግ አለባችሁ። አሁን ደቂቃው ዘጋብኝ። ዞሮ ምንም አልቆረጠም ወይም አልገባውም ማለት ነው። ወደ ትሬዱ ባክ ልበል። ካልኩሌተር ውስጥ ልግባ። ይሄንን 500 ልበለው። ከዛን ቅድም 3 አይደል? አሁን 4 ላይ ሄዳለሁ። ባክ ላለው። ከዛን እዚህ ጋር BTC ገባለሁ። ፔስት አደርገዋለሁ። ግሩፕ ላይ ሄጄ ቢግ ወይስ ስሞል የሚለውን ቼክ አደርጋለሁ። ኦድ ነው የሚለው አያችሁ። አሁን ኦድ ነው የሚለው እዚህ ጋር እንደምትመለከቱት ኦድ እያለኝ ነው። ኦድ የሚለውን ነካለው ማለት ነው። ትሬድ የሚለውን ነካውት። ፐርቼዝ ሰክሰስፉል ብሎ እንደምትመለከቱት ነው። አሁን ከባላንስ ላይ እየቀነሰ ነው። ካገኘው ዊን ሆኖ እዚህ ላይ ፕላስ ያደርግልኛል ማለት ነው። ዊን ካላረኩ ደግሞ ሁለቷን ሉዝ አደርጋለሁ ማለት ነው። እንዲህ ያደርጋችሁ ነው የምትሰሩ። ሁላችሁም አሪፍ የሆነ ትሬድ እንደሚገጥማችሁ እርግጠኛ ነኝ። ምክንያቱም ሲግናል ፖስት ስለሚደረግላችሁ እሱኛው መከታተል ነው። ኦኬ አሁን እንጠብቃለን። እዚህ ጋር እንደምትመለከቱት ታይም ድራውልኛል። በጣም አሪፍ ፋሚሊያንስ እንደምትመለከቱት ወደ $8 ሰጥቶኛል ማለት ነው። አያችሁ አይደለ? ስለዚህ ይሄን ይመስላል። ያው ኮንግራቹሌሽን ኦን ዊኒንግ ብሎኛል ማለት ነው። በዚህ መሰረት ነው ትሬድ የምታደርጉት። በጣም አሪፍ ነው። እዚህ ጋር ምን አለ መሰላችሁ የሚጠቅማችሁ እንደነገርኳችሁ ግሩፕ አለ። እሱም የሲግናል ግሩፕ ነው። ቴሌግራም ላይ ዲስክሪፕሽን ሊንኩን አስቀምጥላችኋለሁ። የእኛንም ቻናል ሊንክ አስቀምጥላችኋለሁ @ቤባራ34 እሱንም ጆይን በማድረግ የተለያዩ ስራዎችን ማግኘት ትችላላችሁ። አሁን እንዴት ሬጂስተር እንደምታደርጉና ካሻውቱን የማሳያችሁናል ማለት ነው። ይመቻችሁ። አሁን ሬጂስተር እንዴት እንደምታደርጉ ምን
የምትመለከቱ ይሆናል። ዳይሬክት ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ቴሌግራም ቻናላችን ላይ ሊንኩን አስቀምጥላችኋለሁ። ሬጂስተር ኢንተር የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። አሁን እዚህ ጋር ኢሜል ታስገባላችሁ ማለት ነው። ኢሜላችሁን እዚህ ጋር ታስገባላችሁ። ከዛም በኋላ እሱን ካስገባችሁ በኋላ እዚህ ጋር ፓስወርድ ክሬት አድርጉ ይላችኋል። ፓስወርድ ክሬት ታደርጋላችሁ ማለት ነው። እንደምትመለከቱት ጂሜል አስገባው ፓስወርድ ሰጠውት። እዚህ ጋር አሁን ያም ራሱ ኮድ ይልክላችኋል ኢሜል ላይ ቬሪፊኬሽን ማለት ነው። እሱን እዚህ ጋር ማስገባት ትችላላችሁ ማለት ነው። ኮድ ገብቶልሃል እያለኝ ነው። ኮዱን የት እንመለከታለን ማለት ነው። ጂሜላችን ላይ እንሄዳለን። ኦኬ እንደምትመለከቱት እዚህ ጋር ኮድ ልኮልኛል ማለት ነው። እሱኛውን ኮድ አንድ ጊዜ ኮፒ ታደርጋላችሁ። መቶ 10 499 ስለዚህ እሱን ካስገባችሁ በኋላ በቀጥታ እዚህ ጋር ሳይን አፕ ነው የምትሉት ማለት ነው። ኢሜል ታስገባላችሁ። እዚህ ጋር ኮንፈርም ያደረጋችሁትን ታስገባላችሁ። ፓስወርድ ሰጣላችሁ። ከዛን እዚህ ጋር ሳይን አፕ ነው የምትሉት። እዚህ ጋር ያለውን አትነካኩት ማለት ነው። ኦኬ ሳይን አፕ ትላላችሁ። ሰክሰስፉል ብሎኛል ማለት ነው። እንደምትመለከቱት ወደ ውስጥ ገብቻለሁ። አሁን እዚህ ጋር ከገባችሁ በኋላ እዚህ ጋር ፕሮፋይል አለ። ፕሮፋይላችሁን ትነካላችሁ። እዚህ ጋር ዋናው ነገር እዚህ ጋር ነው ማለት ነው። ልክ ስትገቡ እዚህ ጋር ቶፕ አፕ የሚል አለ፣ ዊዝድሮ አለ ማለት ነው። ይሄ ቶፕ አፕ የሚለውን ትነካላችሁ። ከዛን እዚህ ጋር አርኤስ ምንድነው TRC 20 USDT ነው የሚሆነው። ስለዚህ በዚህ አርኤስ ማስገባት ትችላላችሁ። ከ$10 ጀምራችሁ እስከ $5000 ዲፖዚት ማድረግ ትችላላችሁ ማለት ነው። የፈለጋችሁትን አማውንት እንደዚህ መጻፍ ትችላላችሁ ማለት ነው። ስለዚህ እሱን ካረጋችሁ በኋላ ለምሳሌ እኔ እዚህ ጋር 1000 ልበለውና ቶፕ አፕ ልበለው ማለት ነው። ልክ ቶፕ አፕ ካላችሁት በኋላ አሁን እዚህ ጋር እንደምትመለከቱት ይሄን አሬስ ተወስዱና ኮፒ አድርጋችሁት ከፈለጋችሁት ዋሌት ላይ ወደዚህ ዲፖዚት አደርጋላችሁ ማለት ነው። በዚህ አሬስ USDT TRC 20 ማለት ነው። እሱን ካስገባችሁ በኋላ አፕሎድ የሚል አለ። ስክሪንሾት ታነሱና ያስገባችሁት እንደደረሰኝ እዚህ ጋር ታስገባላችሁ። ኮንፈርም ማድረግ ነው ማለት ነው። አሁን እዚህ ጋር እንደምትመለከቱት ቶፕ አፕ የሆነው እንደዚህ ነው ማለት ነው። ዶላር ታስገባላችሁ። የምትፈልጉትን እንዳልኳችሁ ከ10 ጀምሮ እስከ 5000 ትችላላችሁ። የምትፈልጉትን አማውንት ማስገባት ነው። ሌላ ዊዝድሮ ነው። ዊዝድሮ እንደምትመለከቱት እሱን አንድ ጊዜ ትነካላችሁ። ከዛን እዚህ ጋር ምን ታደርጋላችሁ? አማውንት ማስገባት አለባችሁ ማለት ነው። ክሪፕቶ ከረንሲ እና ፊያት ከረንሲ አለ። የምትፈልጉት ላይ TRC 20 ነው ያው ሪከመንድ የሚደረገው። እሱን ትነካላችሁ። ከዛን እዚህ ጋር TRC 20ን ፔስት ታደርጋላችሁ ማለት ነው። አድሬሳችሁን ታስገባላችሁ። ከታች ኮንፈርም ታደርጋላችሁ ማለት ነው። በዚህ መሰረት ሬጂስተር አድርጋችሁ መስራትና ትሬድ እያደረጋችሁ እንዳልኳችሁ ሲግናሎችን እየወሰዳችሁ ትሬድ ማድረግ ትችላላችሁ። በጣም ሲምፕል ዌይ ነው። ሁላችሁም ይሄ ቪዲዮ እንደሚመቻችሁ እርግጠኛ ነኝ። አዳዲስ ሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ጸዴ ቪዲዮዎች ይደርሳችኋል። የቀራችሁት ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስል ነበር። ቤባ ነኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።